እድሜ ልኩን ሲከናወን የነበረውን ታሪክ እያንዳንዷን ቅስፈታት በሙሉ አስቀምጦ የያዘበትን የትውስታ ማህደሩን አክሰስ ማድረግ ወደሚያስችለን ብቃት ላይ ያደርሰናል ማለት ነው። አንድ ሀገር እንግዲህ የራሱ የሆነ ፊደል፣ የራሱ የሆነ ቋንቋ፣ የራሱ የሆነ ቁጥር፣ የራሱ የሆነ የሂሳብ አቅማር ካለው በሌላ አነጋገር አጽናፈ ዓለሙ የሚዘውረውን የድምፅን ሞገድ ጠንቅቆ ያውቃል ማለት ነው። በሀገር በቀል እውቀት ላይ የሰራውላችሁ ክፍል 1 ላይ ያነሳሁት 4 ዋና ዋና ሀሳቦች ነበሩ። ከነሱ አራት ዋና ሀሳቦች በተጨማሪ 3 ሀሳቦችን ጨምረን በተለያየ አቅጣጫ ሰፋና ዘርዘር አድርገን የምናያቸውን 7 ጉዳዮች ይዤ መጥቻለሁ። በክፍል 1 ላይ ካየናቸው ሀሳቦች ስንጀምር እንግዲህ ሀገር በቀል እውቀት ለምን ይጠቅማል ብለን ነበር የጀመርነው ሀሳባችንን። ሀገር በቀል እውቀትስ ለምን መመርመር አስፈለገ ከሚለው መነሳት ያስፈልጋል ብዬ አስባለሁ። ምክንያቱም የሰው ልጅ ሀገር በቀል እውቀትን ለምን መሰረተው፣ ለምን ዓላማ ነበር የተፈጠረው፣ ለምን ታነጸ የሚለው መጀመሪያ መጠየቅ አለበት። በጣም የሚያስገርመው ነገር ሀገር በቀል እውቀት ከአጽናፈ ዓለሙ ጋር ለሚደረግ ትስስር መነሻ ይሆን ዘንድ ነው ሀገር በቀል እውቀት የሚታነጸው። እኛስ አሁን ላይ ያለን ለምንድን ነው ሀገር በቀል እውቀትን በከፍተኛ ደረጃ እንመርምር እያለን የምናወራው? የሰው ልጅ አሁን ባለበት ዘመን ላይ ከየትኛውም ጊዜ በላይ በክብር ወርዶ ከተፈጥሮ ተራርቆና ከማንነቱ ተዘናግቶ ያለበት ዘመን ነው። ስለዚህ ከዚህ አሁን ካለበት ሁኔታ ወደ ተፈጥሮ ስርዓት ገብቶ ከአጽናፈ ዓለሙ ጋር እንዲዋሃድና ወደ ቀድሞ ማንነቱ ይመለስ ዘንድ ሀገር በቀል እውቀትን መመርመር አንድና አንድ ምርጫ ስለሆነ ነው። ስለዚህ ሀገር በቀልን መመርመር በጣም ያስፈላጊ ነው። ሀገር በቀል ውስጥ ምን ስላለ ነው ግን ወደ አጽናፈ ዓለሙ እውቀት ወይም ወደ ራሳችን የቀደመ ክብር ይመልሰናል የምንለው? ሀገር በቀል ውስጥ ምን አይነት ነገሮች አሉ? 7 ነገሮች እንዘረዝራለን። የመጀመሪያው በክፍል 1 ላይ እንዳነሳውላችሁ የደም ትውስታ እና የአንሴስትራል ላይን ስላለን ነው። አንሴስትራል ማለት የጥንታውያን አባቶቻችን ጠቢባን አባቶቻችን እንደማለት ነው። በእኛ ወይም በነሱ የዘር ሀረግ ወይም የደም ውርስ በኩል የመጣ ነው ሰዎች እኛ ነን፣ አሁን ላይ ያለነው ልጆቻቸው ማለት ነው። ስለዚህ ከነሱ ጋር የሚያገናኘን የደም ትውስታና አንሴስትራል ላይን አለን። ያንን አንሴስትራል ላይን በውስጣችን በደማችን ላይ ነው የተቀመጠው። በነገራችን ላይ ደም ዝም ብሎ ውስጣችን ያለ ፈሳሽ አይደለም። ቁስ አካላዊ ወይም ስጋችንና ነፍሳችንን ወይም የማይታየውን ዓለም ወይም አስትራል ዳይሜንሽኑን በነፍሳችን በኩል ሴንስ የምናደርገውን ማለት ነው የሚያገናኝ ድልድይ ነው ደም። እዚህ ድልድይ ላይ ነው እንግዲህ የሀገራችንን የሀገር በቀል እውቀት የምናገኝ የሰሩልን አባቶቻችን የቀነበቡልን ሀሳብ የሚገኘው። አሁን ላይ ያለን እኛ ኢትዮጵያውያን ስለ ሀገር ሲነሳ ስሜታችን የሚነካው በቀላሉ ውስጣችንና ደማችንን የሚያሞቀን ነገር የሚመጣው ይህ የዲኤንኤያችን ውስጥ ያለ ከፍተኛ ቀመር ስላለ ነው፣ ደማችን ውስጥ ማለት ነው። ስለዚህ ሀገር በቀል እውቀቶችን በምንመረምርበት ጊዜ በውስጣችን ያለውን ሀሳብ ለመቀስቀስና ለማንቃት የሆነን ዘንድ ነው እንጂ የጠፉ አዳዲስ ሀሳቦችን ለማወቅና ለመረዳት ብቻ አይደለም። በጣም የሚገርማችሁ ከኛ ሀገር በቀል ውጭ የሆኑ ሌሎች ባዕዳን እውቀቶችን ለመመርመር በምንፈልግበት ሰዓት ጉዳዩ ኢንተሌክቹዋል ወይም አእምሮአዊ ብቻ ይሆናል እንጂ ከደማችን ጋር ከውስጣችን ጋር ከዘረመላችን ጋር የሚገናኝ ትስስር ስለሌለው እምብዛም ውጤት የሚያመጣ አይደለም። አእምሮዬ ብቻ ሆኖ ስጋዬ ብቻ ሆኖ ይቀራል። ነገር ግን ሀገር በቀል እውቀት ውስጥ ያሉት ሀሳቦች በሙሉ እኛነታችንን ሊያነቃቁና ሊያነሳሱ የሚችሉ ዋነኛ ግብአቶች በመሆናቸው ነው። በጣም የሚያስገርመው ነገር
ይህንን ሳይንሱ ኤፒጄኔቲክስ ይለዋል። ውስጣችን ያለውን ከጄኔቲክ ሀሳብ ውጪ ሳይንስ ያልደረሰበት የጂን አካል አለ። ያንን አካል ነው እንግዲህ ኤፒጄኔቲክስ ወይም ከዘረመል ውጪ ያለ ተጽዕኖ ብሎ ሰይሞ ያለፈው። በዚህ በኦከልት ሀሳብ ውስጥ ደግሞ ይህ የንቃተ ህሊና ሽግግር መሆኑን ልብ ይላል። የንቃተ ህሊና ሽግግር ማለት አባቶቻችን የሰሩት በጣም ታላቅ ክብርና ከፍታ ላይ በነበሩበት ሰዓት የነበራቸውን ጥበብና ሀሳብ በዲኤንኤያችን ውስጥ ይዘነው መተናል ነው። ያንን በዲኤንኤያችን ውስጥ ይዘነው የመጣነውን ሀሳብ ለመቀስቀስ ይጠቅማል ይህ ሀገር በቀል እውቀት። ሁለተኛ የቦታውና የሀገሪቱ የኃይል ማዕከል ነው። እንግዲህ ሁሉም አካባቢ መልክዓ ምድራዊ አቀማመጥ፣ ተራራው፣ ወንዙ፣ ሸንተረሩ በክፍል 1 ላይ እንደነገርኳችሁ የየራሱ የጀርባ ኃይል አለው። ይህ የጀርባ ኃይል እንግዲህ በስያሜ ደረጃ ጠባቂ መንፈስ ልንለው እንችላለን። ነጮቹ ወይም ላቲኖቹ ሎኪ ስፒሪት ወይም ሎሳይ ስፒሪት በማለት ይጠሩታል። ከእያንዳንዱ አካል ጀርባ ያለ የጀርባ ኃይል አለ። ስለዚህ እያንዳንዱ ሀገር በቀል እውቀት በእነዚህ የጀርባ ኃይል ላይ ተመስርተው የሚገነቡና የሚታነጹ በመሆናቸው ከሌላ ባዕዳን እውቀት ጋር ምርምር በምናደርግበት ሰዓትና በሀገራችን ተግባራዊ ለማድረግ በምንሞክርበት ሰዓት በቀጥታ የምንጋጨው ከነዚህ ኃይላት ጋር ነው። ምክንያቱም እነዚህ ኃይላት የሚያውቁት ሀገር በቀሉን እውቀት ነው እንጂ በእነሱ ላይ የተመሰረተውን ማለት ነው እንጂ የሌሎችን እውቀት አይደለም። ስለዚህ አይሰራልንም ማለት ነው። ሀገራችንን ለማሳደግ ለማበልጸግን ብንሞክር አይሰራልንም። በጣም የሚገርማችሁ ከዚህ ከሎኪ ስፒሪት ከሚባለው ሀሳብ ጀርባ ደግሞ የአባቶቻችንን የጥንታውያንን አባቶቻችንን የረቀቀ የንቃተ ህሊና ስብስብም የኃይል ማዕከሎች የሀገሪቷ የኃይል ማዕከሉ ቦታዎች ይይዛሉ። የንቃተ ህሊና ስብስብ ኢግሬጎር የሚባለው ሀሳብ ማለት ነው። ከዚህ በፊት ትልልቅ የስልጣኔ ደረጃ፣ የክብር ደረጃ፣ የሀሳብ ከፍታ ላይ ደርሰው የነበሩበት ዘመን ላይ የነበራቸውን የንቃተ ህሊና ስብስብ በውስጡ ማህደር ውስጥ አቅፎና አምቆ ይዞ ተቀምጧል። ይህንን የያዘውን ሚሞሪ አክሰስ ለማድረግ ከመግቢያ መንገዶቹ መካከል አንዱ ይህ የሀገር በቀል እውቀቶች ናቸው ማለት ነው። ምክንያቱም የሀገር በቀል እውቀቶች ውስጥ እነዚህን ከፍተን ሰብረን ልንገባ፣ ልናቅ፣ ልንገለገልበት የምንችለውን ከቦታዎቹ ጀርባ ያሉትን ሀሳቦች በሙሉ የሚይዝበትን መግቢያ በር ለማግኘት ይረዳናል ማለት ነው። ሀገር በቀል እውቀት ውስጥ ያሉ ነገሮች ስንመረምራቸው፣ ለምሳሌ አንድ ሀገር ላይ የተለያዩ እጽዋቶች፣ የተለያዩ ማዕድናት፣ የተለያየ የአየር ሁኔታ፣ የተለያየ አቀማመጥ፣ መልክዓ ምድራዊ አቀማመጥ አለ። ይህ የራሱ የቦታው ብቻ የሆነ አይዴንቲካል የሆነ አቀማመጥ ነው። በዚህ አቀማመጥ ልክ ደግሞ የተቀነበበ የተሰፋ የጀርባ ኃይል አለ። ከዛ የጀርባ ኃይል ደግሞ የተወሰነ ማዕከል ቦታ ተሰብስቦ እነዛ ኃይሎች ተሰብስቦ የሚቀመጡበት የኃይል መገኛ ቦታዎች አሉ። እነዛ የኃይል መገኛ ቦታዎች ላይ ደግሞ ኢግሬጎር የሚባለው የንቃተ ህሊና ስብስብ ይገኛል ማለት ነው። ታላላቅ ጠቢባን እዚህ ቦታ ላይ ሀሳባቸውን በማስቀመጥ ያልፋሉ። እሱን እንድናገኝና እንድንገለገልበት የማድረግ አቅም አለው ሀገር በቀል እውቀት። ሶስተኛ በላይ ያለው በታች አለ የሚለው የሄርሜቲዝም የተፈጥሮ ህግ ነው። ምን ማለት ነው መሰላችሁ? በላይ ያለው የአጽናፈ ዓለም እንቅስቃሴ ወይም በውስጡ የያዛቸው ነገሮች በሙሉ በእኛ በሰው ልጆች ስጋ ውስጥም አለ ወይም በእኛ ውስጥ አለ ማለት ነው። እኛ ደግሞ እንደሚታወቀው ዝም ብለን የበቃልን አይደለም። ከስር መሰረታችን ከአንድ ስርወ መንግስት ከአንድ ሀገር ነው የምንወለደው። በሆነ ባህል፣ ወግ፣ ልማድ ውስጥ ነው እየታነጸን የምናድገው። ስለዚህ በአንድም ሆነ በሌላ በላይ ያለው በታች አለ ካልን እኛም ውስጥ ያለው የተገነባንበት ወግ፣ ባህል፣ ልማድ
የሀገር በቀል እውቀት ውጤቶች ስለሆንን ከአጽናፈ ዓለሙ ጋር የምንገናኝበትን መስመር ወይም ውስጣችን ያለውን አጽናፈ ዓለም ከትልቁ ጋር የምናስተሳስርበትን ጥበብ የምናውቀው ወይም የምንመረምረው እዚሁ ሀገር በቀል እውቀት ውስጥ በመሆኑ ነው። ይህ እጅግ ጥሩ የሚባለው ጎኑ ነው። አራተኛ ይሄ አርኪታይፓል ኪስ የሚባል ወይም ደግሞ ወደ ምስጢራዊ ዓለም ቁልፍ መግቢያ የሚባለውንም ሀሳብ የምናገኘው እዚሁ ሀገር በቀል እውቀት ውስጥ ስንመረምር ወይም ስለሱ ለማወቅ በምንጥርበት ሰዓት ነው። ምን ማለት ነው ይህ አርኪታይፓል ኪስ ማለት? በአንድ የሀገር በቀል እውቀት ውስጥ የሚገኙ ቋንቋዎች፣ ምልክቶች፣ አስተሳሰቦች፣ ተረቶች፣ አፈታሪኮች በሙሉ ወደዚህ ምስጢራዊ ዓለም መግቢያ ቁልፍ የሆነውን ፓስወርድ ወይም ደግሞ የይለፍ ቃል የያዙ ነጥቦቻችን፣ መሰረቶቻችን ናቸው። ከነሱ ጀርባ ከተረቶቹ ጀርባ ያሉትን ሀሳቦች ለማወቅ በምንጥርበት ጊዜ እነዛ ተረቶች ውስጥ በምሳሌ የምንገለገልባቸው ፊደላት ውስጥ በምልክት እየተቀመጡ ወደዛ ገብተን ያንን የተፈጥሮ አቅምና ጥበብ አውጥተን የምንገለገልበትን ሀሳብ እናገኝ ዘንድ የተቀመጡልን ናቸው። ስለዚህ ይህንንም ለማግኘት ሀገር በቀል እውቀት በጣም ወሳኝ ሚና ይጫወታል ማለት ነው። በጣም መሰረታዊ ሀሳቦች ናቸው እነዚህ ሀሳቦች። አምስተኛ እንግዲህ የአጽናፈ ዓለሙ የኃይል ማዕከላት ወይም የጊዜያት መስፈሪያ የሚባሉት በአንድ ሀገር ወይም ቦታ ላይ እንደ አይዴንቲካል ሆነው የሚቀመጡ ነገሮች ናቸው። ምን ማለት ነው ይሄ መሰላችሁ? አንድ ሀገር ላይ ለምሳሌ ኢትዮጵያ ውስጥ በሰማያዋ ላይ ያለው የጨረቃ፣ የፀሐይ፣ የከዋክብት አሰላለፍ ከነ ዲግሪው ከነ አንግሉ አይዴንቲካል የሆነ ነው። ሌላ ሀገር የለም። በሌላ አነጋገር ከአጽናፈ ዓለሙ ወደዚህ ምድር በሶስቱ ብርሃናት በኩል በፀሐይ፣ ጨረቃና ከዋክብት በኩል ኃይሉን ወደዚህ ምድር ሲልክ በተለያየ አቅጣጫ ነው፣ በተመሳሳይ አቅጣጫ አይልክም። እነዚህ አቅጣጫዎችና አንግሎች በየሀገራቱ የተለያየ አሰላለፍ አላቸው። እነዚህ አሰላለፎች በየሀገሩ በሚሰለፉበት ሰዓት ለሀገሪቱ የሚሰጡት አይዴንቲካል የሆነ ከጀርባ የሚመጣ ኃይል አለ። በዛ ላይ ተመስርተው ነው ሀገሮች የሚገነቡት፣ የሚመሰረቱት፣ እውቀቶቻቸውን የሚያንጹት፣ መሰረቶቻቸውን የሚጥሉት በዚህ አይነት አሰላለፍ ላይ ነው። በዚህ አሰላለፍ ላይ ሆነን ኢትዮጵያ ውስጥ የራሷ የካላንደር የጊዜ መቁጠሪያ፣ የራሷ የሆነ የወቅቶች መፈራረቅን የምታስተናግድበት፣ የራሷ የሆነ የመንፈሳዊ ባህላትን የምትቆጥርበት፣ የምታስተካክልበት፣ ትክክለኛውን ጊዜ ጠብቃ ከመንፈሳዊ ዓለም ጋር የምትተሳሰርበትን ሀሳብ የምታገኘው እንግዲህ በዚህ የፀሐይ፣ ጨረቃና ከዋክብት አሰላለፍ ላይ ተመስርታ ነው ማለት ነው። ስለዚህ ከሁሉም ሀገር በቀል እውቀት ጀርባ እነዚህ አሰላለፎች ካሉ የሌሎች ሀገሮችን ሀሳብ መመርመሩ ምንድነው ክፋቱ? ወደዚህ ሀሳብ አምጥተን የሌሎችን ሀሳብ ወደዚህ ሀገር አምጥተን ለመተግበር ስንሞክር ከዚህኛው የኮስሚክ ወይም ከፀሐይ፣ ጨረቃ እና ከዋክብት አሰላለፍ ጋር የማይሄድ እውቀት ይመጣል። የጊዜያት ልዩነት ይመጣል። የወቅቶች ልዩነት ይመጣል። የክብረ በዓላት ልዩነት ይመጣል። እኛ ከተፈጥሮ ጋር ለመተሳሰር ብለን ክብረ በዓላቶቻችንን በምናከብርበት ሰዓት እውቀቱ የሌላ ነውና የተዛባ ወይም ደግሞ በትክክለኛው ሰዓት ፖርታሎች በማይከፈቱበት ሰዓት ይሆናል ማለት ነው የምናከብረው። ይህም ውጤት አያመጣም። አንድና አንድ ሀገር በቀል ሀሳቦችን ስንመረምር ከምናገኛቸው ሀሳቦች ውስጥ አንዱ ምንድን ነው? ትክክለኛውን የሰማይ አሰላለፍ ጠብቀን ካላንደራችንን አይተን የምናደርጋቸው ክብረ በዓሎች በሙሉ በትክክለኛው ፖርታል ሰዓት ላይ የምናደርጋቸው ክብረ በዓሎችና ስነ ስርዓቶች ከተፈጥሮ ጋር ትስስር የምናደርግበትና በረከታችንን የምናገኝበት መሳሪያና መንገድ ይሆናል ማለት ነው። ይህንንም ነገር በትክክሉ ለማወቅ አሁንም መለስ ብሎ ሀገር በቀል እውቀቶችን መመርመር ያስፈልጋል ማለት ነው። ሌላውና ስድስተኛው ከዚህ ከቋንቋ ድግግሞሽና
ንዝረቶች ጋር ያለው ትስስር ነው። ሀገር በቀል እውቀት ውስጥ ከሚነሱት ዋና ዋና ነገሮች መካከል ቋንቋው፣ ወጉ፣ ባህሉ፣ ምልክቶቹ፣ የአልባሳት ስርዓቱ፣ የአኗኗር ዘይቤው፣ ዜማው፣ ብዙ ነገሮች ልንጠቀስ እንችላለን። ከዛ ውስጥ ግን የፊደላትና የአቅማራት እና የቁጥሮችን ጽንሰ ሀሳብ ስናነሳ እንዲሁ ከአጽናፈ ዓለሙ ጋር እንገናኛለን። በምን መልኩ እንገናኛለን? አንድ ሀገር እንግዲህ የራሱ የሆነ ፊደል፣ የራሱ የሆነ ቋንቋ፣ የራሱ የሆነ ቁጥር፣ የራሱ የሆነ የሂሳብ አቅማር ካለው፣ በሌላ አነጋገር አጽናፈ ዓለሙ የሚዘውረውን የድምፅን ሞገድ ጠንቅቆ ያውቃል ማለት ነው። ድምፅ ካለ ደግሞ ከጀርባው ንዝረት አለ። ንዝረት ደግሞ ቁስ አካልን ቀጥቅጦ ቅርጽ አስይዞ የሚሰራ ኃይል ማለት ነው። ዓለም እንግዲህ ፍጥረታትን አስገኙ ከሚባሉት ነገሮች አንዱ ድምፅ ስለሆነ ቃል ስለሆነ ማለት ነው። እነዛን ድምፆች ነው እንግዲህ በፊደሎቻቸው ላይ በምልክቶቻቸው ላይ አስፍረው በጽሁፍ መልክ የሚያመጡት፣ በቁጥር መልክ ቋጥረው የሚያመጡት ማለት ነው። ስለዚህ ሀገር በቀል እውቀት ከአጽናፈ ዓለሙ ጋር ካለው ታላላቅ ኃይል ጋር ለመገናኘትም በቋንቋ በኩል መርምረን እንደርስበት እንችላለን ማለት ነው። ቋንቋ ደግሞ ያለው ሀገር በቀል እውቀት ውስጥ ነው፣ ሌላ ቦታ አይደለም። ስለዚህ እሱንም መመርመር በጣም አስፈላጊ ነው ማለት ነው። ሀገር በቀል እውቀትን መመርመር ለምን ያስፈልጋል የሚለውን እያወራን ስለሆነ ማለት ነው። የመጨረሻውና ሰባተኛው እነዚህ ከላይ ያወራናቸውን ስድስቱን ሀሳቦች ጠቅልሎ የሚይዝልንን ሀሳብ ይነግረናል። በእነዚህ ምርምሮች ውስጥ ሁሉ ስናልፍ መጨረሻው ምን ይመስላችኋል? አጽናፈ ዓለም የራሱ የሆነ የትውስታ ማህደር አለው። ነጮቹ አካሺክ ሪኮርድ ይሉታል። በእነዚህ በስድስቶቹ ውስጥ ገብተን በምናደርጋቸው ምርምርና ጥናት ውስጥ ሄደን በመጨረሻ አንድ ሀገር ከጀርባው ያለውን የራሱን የሆነ አካሺክ ሪኮርዱን ወይም እድሜ ልኩን ሲከናወን የነበረውን ታሪክ እያንዳንዷን ቅስፈታት በሙሉ አስቀምጦ የያዘበትን የትውስታ ማህደሩን አክሰስ ማድረግ ወደሚያስችለን ብቃት ላይ ያደርሰናል ማለት ነው። እንደዛ ከደረስን መሰረታችንን እናውቃለን፣ መነሻዎቻችንን እናውቃለን፣ መድረሻዎቻችንን እናውቃለን፣ የተዋሸናቸውን ነገሮች እናውቃለን፣ የተሰወሩብንን ጥበቦች እናውቃለን፣ እውነቶቻቸውን እንገነዘባለን። ምድር ላይ ስንኖር እውነታው ምንድን ነው ያለውን ከመጨረሻው እስከ መጀመሪያው ድረስ ያለውን እናውቃለን፣ ከመጀመሪያው እስከ መጨረሻው ድረስ ያለውን እናውቃለን። ይህንን ትውስታ አገኘንና አክሰስ አደረግን ማለት ሀገሪቷ ለምን እንደተመሰረተች፣ ምን ላይ እንደተመሰረተች፣ ምን ብታደርግ እንደሚሳካላት፣ ምን ብታደርግ እንደማይሳካላት ሁሉ እናውቃለን ማለት ነው። በነገራችን ላይ ይሄ በጽሁፍ በመረጃ በምናምን የተቀመጠ አይደለም። የንቃተ ህሊና ስብስቦችም ውስጡ አሉበት። የነሱን የንቃተ ህሊና ስብስብ የሚዘውረውን መነሻ ሀሳብ የያዘ ነው ይህ አካሺክ ሪኮርድስ። ስለዚህ ይህ ማግኘት ወይም ደግሞ የተገኘ ካለ ይህንን ሀሳብ መከተልና መመርመር በጣም ያስፈልጋል ማለት ነው። ስለዚህ የሀገር በቀል እውቀትን መመርመር በእነዚህ በሰባቶቹ ምክንያት በጣም አስፈላጊ ነው ማለት ነው። ምናልባትም በውጮቹ ፊልም ላይ የሚያሳዩንን ምናባዊ ታሪክ፣ ይሄ ማጂካል ሬልም ሚስትሪየስ የሚባለውን ነገሮች በሙሉ አጠቃሎ የያዘ እስኪመስል ድረስ እጹብ ድንቅ ጥቅሞች አሉት የሀገር በቀል እውቀትን መመርመር። ስለዚህ ምንም እንዳትጠራጠሩ፣ በየትኛውም ዘርፍ ላይ ያላችሁ ሰዎች ሀገር በቀል እውቀትን ከመመርመር ወደ ኋላ እንዳትሉ። ከሀገር በቀል እውቀቶች ውስጥ ደግሞ ሁሉም ሰው አንድ ተመሳሳይ ነገር ላይ ገባው ይችላል። የሚገባውና የሚመለከተውን ነገር ብቻ ይዞ እሱ ላይ በመሰልጠን እሱን ማስተር በማድረግ ውስጥ ደግሞ የተለየ አይነት ሀሳብ ይዞ ሊመጣ ይችላል። ያንን ሀሳብ ብቻ እንዳይመስላችሁ። በጣም ብዙ ሰው በተለያየ ሀሳብ ላይ ማስተር ካደረገ ያ ሀሳብ በራሱ በጀርባ ዓለም ወይም በስውሩ ዓለም ላይ የጋራ ንቃተ ህሊና የሆነውን ኢግሬጎር መፍጠር ስለሚጀምር በሰዎች ዘንድ ታላቅና ጉልበት ያለው ሀሳብ ይዞ ይመጣል ማለት ነው። ይህም ለሀገራችን ለአንዴና ለመጨረሻ ጊዜ ጸጋዋንና ክብሯን የምትመልስበትን እድል ይዞ ይመጣል ማለት ነው። የዚህ ሁሉ ዓላማ
ይሄ ስለሆነ የሰው ልጅ ከነ ሙሉ ክብሩ ይኖርባት እና ያልፍባት ዘንድ ማለት ነው። አመሰግናለሁ።